ወይኔ እዩ ደግሞ ከየት ነው የመጣሽብን? አሁን እነሱ ቡታጅራ ስለተቀመጡ እንግዲህ ሀይሚዬና ቡራዬ ቡታጅራ ስለተቀመጡ ደህና ነገር ይዘው ስለመጡ ስለታረቁልን በዓልን በሰላም ስለዋሉ እንዲሁም ደግሞ የሁለት ዓመታቸውን ደግሞ በቃ በጣም ደስ በሚል ነገር ፕሮግራም ምናምን ስላሳለፉ በቃ እዛ ስታያቸው በቃ ደምሽ ገነፈል አይደለ አሁን ገና ለገና ቀለበትም ያደርጋሉ፣ ሽማግሌም ገና ይላካል፣ ምን ይላል በማለት አሁን እነሱም እዚያ ተቀምጠዋል። እነሱ እዚያ ስለተቀመጡ ቡታጅራ ስለመጡልሽ ቀናሽ አይደለ? ቀናሽ። ስለዚህ ከመሀላችሁ ብትወጪ ደስ ይለናል። ሌላው ነገር እኔ በጣም ግርም ያለኝ ጭራሽ ወንድሞቿን ቤተሰቦቿን ምናምን ስብስብ አድርጋ ነው ይዛ የመጣችው። ስለዚህ እንደዚህ መሆን የሌለበት ነገር ነው እውነት ለመናገር ማለት ነው። እና በጣም ባለጌ ነሽ እኔ ራሱ የምለው እና ከህይወታቸው ብትወጪ ደስ ይለናል። ያለ አባት እንዳያድግ አንቺ ምን በወጣሽና ነው ልጁን ብቻሽ የምታሳድጊ? የቢኒ ልጅ አይደለም። ቢኒ ደግሞ እየመጣ ካትበጥብጣት ልጅቷን ምናት ብላት ምን ጉድ ናችሁ እናንተ? እንዲሁ ከየት ነው ደግሞ የመጣችሁበት? ደግሞ ተሰብስባችሁ የሀገር ጉድ እንዴ! ወንዶችን ብትሰበስቢ ምን ብት የሚመጣ ነገር ያለ ይመስልሻል እንዴ? እዩ። ስለዚህ ታያቸው፣ ሀይሚዬን ቡራንም ደግሞ ታያቸው። ስለዚህ የማይሆነውን ሆነ እያልሽ አታውሪ ማለት ነው። ስለዚህ ከህይወታችሁ እንድትወጭልን ነው እኛ ራሱ የምንፈልገው ማለት ነው። አሁን የምሬ እንምላችሁ በጣም ከዚህ በኋላ ትልቅ ጸብ ነው የሚፈጠረው። በጣም ብጥብጥ ውስጥ ነው የሚገቡት፣ ሌላ ውስጥ ነው አሁን የሚገቡት። በቃ ትናንትና በተሰራው ቪዲዮ ማየታችኋል እና ይቀጥላል ነው የምለው ማለት ነው። እንደውም ዛሬ ጭራሽ ወይም ቤት ልትሄድም ትችላለች። ገባችሁ አይደለ? ጭራሽ ወይ ቤት ልትሄድም ትችላለች እዩ ማለት ናት። ምክንያቱም እነዚህ ከገፋፏት በቃ አለቀ፣ ነገረ ስራው አለቀ ማለት ነው። ስለዚህ ቤተሰቦቿ ከገፋፏት ቀጥ ብላ ወይ ብሩክ ጋም ወይ ትደውላለች ስልክ ወይ ምን ትላለች፣ ብቻ የሆነ ነገር እንደሚደረግ ነው። ዛሬ ሳስብ ከዩ ጋር የሚመጡ ነገር መስሎ ነው የሚታየኝና ፈጣሪ አምላኬ እንግዲህ ልቦናችሁን ይመልሰው ነው የምለው። ብትሰበሰቡ ምን ብትሉ ምንም የምታመጡት ነገር የለም። ሲቀጥል ቢሆንም ራሱ ሀይሚና ቡራ እንደማይለያዩ ነው። ኢቨን አስረግዞ አስወልዶታል ራሱ ቢባል እንኳን ያው ሁለቱ እንደሚቀጥሉ ወቂ፣ ከአንቺ ጋር አይሆንም። ይህን ወቂ።